የዚች ምድር የሕይወት ተዋጊዎች ሆይ እስኪ በዙሪያችሁ ያለውን ዓለም በትክክል ተመልከቱ። ዘመናዊው ዓለም አዲስ አይነት ባርነትን ፈጥሯል። እርሱም የአእምሮ ባርነት ነው። ሰዎች ስልካቸውን ያለማቋረጥ ወደ ላይና ወደ ታች ያገላብጣሉ። ከአንድ ሐሳብ ወደ ሌላው ያለ እረፍት ይዘላሉ። አእምሮአቸው አዲስ ማነቃቂያ ሳያገኝ ለ5 ደቂቃ እንኳን መረጋጋትን አይችልም። ይንቀጠቀጣል። ትኩረታቸው ተበትኗል። ኃይላቸው ተሟጧል። ሐሳባቸውን በሌሎች ሰዎች ወሬ ተጠልፏል። ይህን ሁኔታ ከዓይኖቻቸው ላይ ማንበብ ትችላላችሁ። ጭጋግ፣ መደብዘዝና ድምፅ አልባ ትርምስ። እነርሱ አያስቡም። ዝም ብለው በስሜት ምላሽ ይሰጣሉ። ወዳጄ ሆይ እንግዲህ ኃይል፣ ስኬትና ሥልጣን የሚጠፋው በትክክል በዚህ መንገድ ነው። አእምሮህ የደከመው ሰነፍ ስለሆንክ አይደለም፣ በጩኸት ስለተሞላ እንጂ። የአመለካከት ጩኸት፣ የሐሜት ጩኸትና በየ5 ሰከንዱ ትኩረትህን በሚሻማ የሞባይልህ ኖቲፊኬሽን ጩኸት። አልደከምክም ነበር፣ ግን በሐሳቦች ብዛት ጎብጠሃል። ሰነፍም አይደለህም፣ ግን ትኩረትህን አጥተሃል። በዚህ ግራ መጋባት ውስጥ ደግሞ ውስጣዊ አቅምህ ቀስ በቀስ እየፈሰሰ ተሟጦ ያልቃል። ማኪያቬሊ ይህንን እውነት ከዘመናት በፊት ተረድቶት መፍትሄውንም አስቀምጦልናል። እርሱ እንዳስተዋለው እጅግ አደገኛው ሰው በጣም ጠንካራው ወይም ባለጸጋው ሳይሆን ሐሳቡ የጠራና በግልጽ የሚያስብ ሰው ነው። ማኪያቬሊ እንዲህ ብሏል፣ ብልህ ሰው ሞኝ መጨረሻ ላይ የሚደርስበትና የሚያደርገው ነገር መጀመሪያ ላይ ይደርስበታል፣ ያደርገዋል። በመጨረሻም በብልህና በሞኝ መካከል ያለው ትልቁ ልዩነት ይኸው የሐሳብ ጥራትና ግልጽነት ነው። ጩኸቱን ሰንጥቆ በትክክል ለሕይወታችን ምን ወሳኝ እንደሆነ የማየት ብቃት። አእምሮህ ይበልጥ በተሳለ ቁጥር በሕይወትህ በውሳኔዎችህና በዕድልህ ላይ ያለህ ቁጥጥር እየጨመረ ይሄዳል። እስኪ አንድን ስለታም ቢላዋን በዐይነ ሕሊና ሳለው። የዶመዶመ ቢላዋ ከባድ ነገር ሲገጥመው የበለጠ ይዶመድማል ወይም ሳይቆርጥ ይቆማል። ስለታም ቢላዋ ግን ማንኛውንም ነገር በኃይልና በቅልጥፍና ሰንጥቆ ያልፋል። አእምሮህም ልክ እንደዚህ ቢላዋ ነው። እያንዳንዱ ትኩረትን የሚበትን ነገር ያደነዝዘዋል። እያንዳንዱ በትኩረት የምታደርገው ተግባር ደግሞ ይስለዋል። ጥያቄው ግን አእምሮህን እስከ ምን ድረስ ስል ማድረግ ትችላለህ የሚለው ነው። ዛሬ እንዴት በተሻለ መንገድ እንደምታስብ ብቻ አንነጋገርም። ይልቁንም በተለየ መንገድ ማሰብን፣ ትኩረትህን ለማጠንከር ድብቅ ስነ ልቦና ወይም ዳርክ ሳይኮሎጂ ስልቶችን እንዴት እንደምትጠቀም፣ የአእምሮ ድክመትን እንዴት እንደምታስወግድና ከዚህ ዓለም ተራ ጩኸት በላይ እንዴት ከፍ እንደምትል ሐሳቦችን እንለዋወጣለን። ማኪያቬሊ ያየውን እያየን የእውነተኛ ኃይል ጨዋታ የሚጀምረው በአእምሮ ውስጥ በዝምታ በራስ ቁጥጥርና በጥልቅ ሐሳብ ውስጥ መሆኑንም ያኔ ትረዳለህ። ይህ ቪዲዮ ሲያልቅ ሐሳቡ ከተዋሃደህ ምናልባት ረጋ ያለ ቀዝቃዛና አስተዋይ ሊያደርግህ ይችላል። ምክንያቱም አንዴ አእምሮን ከተቆጣጠርክ ማንም ሊያታለልህ፣ ሊያደናግርህ ወይም ትኩረትን ሊሰርቅህ አይችልምና። ከቅዠቶች በስተጀርባ ያለውን እውነት ታያለህ። እንቅስቃሴዎችን ከመደረጋቸው በፊት ቀድመህ ትገምታለህ። በጩኸት በተሞላው ዓለም ውስጥ ድምፅ አልባ ስትራቴጂስት ትሆናለህ። የእውነተኛ ትኩረት ኃይል። ትኩረት ማለት መነሳሳት ወይም ሞቲቬሽን ማለት አይደለም። ትኩረት ማለት የቁጥጥር የመጨረሻው ጥራት ነው። ተራ አእምሮ ከአንድ ስሜታዊ ግፊት ወደ ሌላው ይንሸራተታል፣ ይረበሻል፣ ስልኩን ስክሮል ያደርጋል። 5 ደቂቃ አብረውት በማይቆዩ ሐሳቦች ትኩረቱ የተበጣጠሰ፣ ደካማና በቀላሉ ሊደለል የሚችል ይሆናል። ነገር ግን ስነ ሥርዓት ያለው አእምሮ በጩኸት አይናወጥም፣ በዓላማና በዕቅድ ይንቀሳቀሳል እንጂ። እያንዳንዷ የትኩረት ሰከንድህ በግርግርና በትርምስ ላይ የምታውጀው የበላይነት ማረጋገጫ ናት። እውነቱ ቀላል ነው። ትኩረትህ በተሳለ ቁጥር አእምሮህ ይበልጥ ይጠነክራል። ማኪያቬሊ በአንድ ወቅት እንዲህ ብሏል፣ እንዲታዘዙት የሚፈልግ ሰው እንዴት ማዘዝ እንዳለበት ማወቅ አለበት። ይህ ሕግ ለሐሳባችንም ይሠራል። ደካማ አእምሮ ለትኩረት መበታተን ይገዛል።
ጠንካራ አእምሮ ግን በትርምስ ላይ እንደነገሰ ድምፅ አልባ ንጉሥ ትኩረቱን ወደሚፈልገው አቅጣጫ ያዛል። የተበታተነ ትኩረት ሰዎችን በአንድ ጊዜ አያጠፋቸውም። ቀስ በቀስ ቅጽበት በቅጽበት እየቦረቦረ በጥልቀት የማሰብ ብቃታቸውን እስኪያጡ ድረስ ያደክማቸዋል። አብዛኞቹ ሰዎች በነገሮች መወጠርና ውጤታማ መሆንን ያደናግሩታል። ያልተቋጩ ሐሳቦችን እየሰበሰቡ በሕይወት ውስጥ ይሯሯጣሉ። መንቀሳቀስም ብቻ እንደ እድገትም ይቆጥሩታል። ሆኖም ግን እውነተኛው ጥንካሬ የሚመጣው ከጸጥታ ነው። መላው ዓለም ጩኸትን ሲያድን፣ አንተ ግን የአእምሮን ኃይል ወደ አንድ ነጠላ ዓላማ ማዞር ስትችል ነው። ትኩረት ማለት ብዙ መስራት ማለት አይደለም። ይልቁንም ወሳኝ የሆነውን ነገር ማድረግና ሌላውን ሁሉ ያለምንም ማወላወል መቁረጥ ማለት ነው። እያንዳንዱ የተበታተነ ሐሳብ ኃይልህን ያፈሰዋል። እያንዳንዱ ቁጥጥር የተደረገበት ሐሳብ ደግሞ ኃይልህን ይገነባዋል። በትክክል ትኩረትን የተረዱ ሰዎች የጸና ምንጭ በሌላቸው አመለካከቶች ወይም በጊዜያዊ ስሜቶች ላይ ትኩረታቸውን አያባክኑ። እነርሱ የሚሰሩት ከዝምታ እንጂ ከጩኸት አይደለም። የእነርሱ መረጋጋት ሌሎችን ያስደነግጣል። ምክንያቱም በስሜታዊ ግፊት በሚመራ ዓለም ውስጥ ፍጹም ራስን መቆጣጠርን ያሳያልና። ሌሎች ሲደነግጡ እነርሱ ይረጋጋሉ። ሌሎች ያለማቋረጥ ሲያወሩ እነርሱ በትዝብት ይመለከታሉ። ይህ መረጋጋት ድክመት እንዳይመስላችሁ በተግባር ላይ የዋለና የሚውል ብልህነት ነው። ማኪያቬሊ እንዲህ ሲል አስጠንቅቋል። ሰዎች በአጠቃላይ ከእጅ ይልቅ በዓይናቸው ይፈርዳሉ። ምክንያቱም ሁሉም ማየት ይችላል። የሚጨበጥና የሚዳሰስ ማስተዋልን የሚችሉት ግን ጥቂቶች ብቻ ናቸው። በጸጥታና በእርግጠኝነት የሚንቀሳቀስ ሰው ምንም ነገር ማረጋገጥ አይጠበቅበትም። ትኩረታቸውን በሚጠብቁበት መንገድ ላይ ኃይላቸው ቀድሞውኑ በግልጽ ይታያል። እውነተኛ ትኩረት የሚገነባው በመቀነስ ወይም ሰብትራክሽን እንጂ በመጨመር አይደለም። አላስፈላጊ የሆኑ ማነቃቂያዎች ከአእምሮ እንዲወገዱ ትኩረት ያደርጋል። ወደ አእምሮ የሚገቡ ረብሻዎች ባነሱ ቁጥር አእምሮ ይበልጥ ይሳላል። ይህ ሂደት መጀመሪያ ላይ ምቾት አይሰጥም። ምክንያቱም ዝምታ ቀደም ሲል በጩኸት ተሸፍነው የነበሩትን ድክመቶች ሁሉ አውጥቶ ያሳያልና። ነገር ግን እውነተኛ የሐሳብ ጥራት የሚወለደው በዚያ ዝምታ ውስጥ ነው። በዚያ ጥራት ውስጥ ደግሞ ጥንቃቄ፣ ትዕግሥትና ራስን መግዛት ይመጣሉ። የአብዛኞቹ ሰዎች አእምሮ እንደተከፈቱ መስኮቶች ናቸው። ሁሉም ነገር ይገባባቸዋል። ነገር ግን በሮቹን ለትርኪ ምርኪ ወሬዎች መዝጋት የተማረ አእምሮ ሊናወጥ የማይችል ቋጥኝ ይሆናል። ትኩረት እይታህን ይለውጠዋል። ትኩረትህ በጥልቅ ሲሰምጥ ውሳኔዎችህ ፈጣንና ንጹሕ ይሆናሉ። የስሜት ትርምስ ባንተ ላይ ያለው ተጽዕኖ ይጠፋል። ትኩረትህ በግፊት አይታጠፍም። አንተ ስትፈልግ ብቻ ይንቀሳቀሳል። ይህ የጠንካራ አእምሮ መገለጫ ነው፣ የነቃ አስተዋይነት። እንግዲህ እንዲህ አይነቱ መገኘት ብዛም የማይገኝና ሰዎችን የሚስብ ነው። ሰዎች ያስተውሉታል፣ ምክንያቱን ባያውቁት እንኳ ያከብሩታል። ምክንያቱም በስሜታዊ ምላሾች በሰከረ ዓለም ውስጥ የረጋ ትኩረት እንደ ገዥና ባለሥልጣንነት ይቆጠራል። ማኪያቬሊ ግልጽነት መታዘብን ይፈጥራል ብሎ ያምን ነበር። በትክክል ምን እንደሚፈልግ የሚያውቅ አእምሮ አይወዳደርም፣ እርሱ ይመራል እንጂ። በትኩረት የነቃ አእምሮ አካባቢውን ይቀርጻል፣ በሌሎች ላይ ተጽዕኖን ያሳድራል። እናም ያለምንም ግዳጅ ድምፅ አልባ ክብርን ይገነባል። ጥሩና ግልጽ አእምሮ አይጮህም፣ ነገር ግን ተጽዕኖ ሁልጊዜ ይሰማል። በዚህ በትኩረት መበታተን ዘመን ትኩረትን ማድረግ የመጨረሻው የኃይል ጫፍ ነው። ነገሮችን የመቀነስ አስተሳሰብ። ከመጨመርህ በፊት ቀንስ። ዘመናዊው አእምሮ መጨመርን ያመልካል። ሰዎች የበለጠ ለማወቅ፣ የበለጠ ለማንበብ፣ ብዙ መረጃዎችን ለመሰብሰብ፣ ብዙ ግቦችን ለማሳደድና ብዙ ይዘቶችን ለመመገብ ይጥራሉ። ይህ ጥበበኛ የሚያደርጋቸው ይመስላቸዋል። ሆኖም ግን አእምሮ የሚሳለው በመከማቸት ሳይሆን በመቀነስና በማስወገድ ጭምር ነው። የሐሳብ ጥራት የሚገኘው ከሚገኘው ነገር ሳይሆን ከሚወገደው ነገር ላይም ነው።
አሁንም በድጋሚ ማኪያቬሊ በአንድ ወቅት እንደተናገረው ብልህ ሰው ሞኝ በመጨረሻ የሚያደርገውን ነገር መጀመሪያ ላይ ያደርገዋል። ሞኝ አእምሮ በክህደቱ እስኪፈርስ ድረስ አላስፈላጊ የሆኑ ውስብስብ ነገሮችን እየደረደረ ይጨምራል። ብልህ ሰው ግን አላስፈላጊውን ጠራርጎ በማስወገድ ከበታቹ ያለውን የእውነት መዋቅር ፍንትው አድርጎ ያያል፣ ያሳያል። የአእምሮ ጥንካሬ ምስጢር ብዙ መማር ሳይሆን ማስተዋልን የሚያደነዝዙ ነገሮችን ማስወገድ ነው። አብዛኛው ግራ መጋባት በገዛ እጃችን የሚመጣ ነው። አእምሮ በእውቀት ስም በተሸሸጉ አላስፈላጊ ጩኸቶች፣ አስተያየቶች፣ ዘመናዊ ትሬንዶች፣ ሐሜቶች፣ ከንቱ ምክሮች፣ የማያልቁ ኖቲፊኬሽኖችና የሌሎች ሰዎች ትርምስ በሚፈጥረው የስሜት ዝቃጭ ይሞላል። ያንዳንዷ ፍርፋሪ ረብሻ የአእምሮን ኃይል ትሰርቃለች። ጥልቅ አሳቢ ሰው የሚታገሳቸው እያንዳንዱ የትኩረት መበታተን ትንሽ እጅ መስጠት ወይም ሽንፈት መሆኑን ጠንቅቆ ያውቃል። ቀናሽ አስተሳሰብ ከመፍጠርህ በፊት የመቁረጥ ከመገንባትህ በፊት የመጥረግ ሥነ ሥርዓት ነው። ጥንቃቄን ይጠይቃል። የተሳሳቱ ሐሳቦችን ማስወገድን፣ ትርጉም ከሌላቸው ተጽዕኖች መላቀቅንና ዋናው ነገር ብቻ እስኪቀር ድረስ አላስፈላጊውን ነገር ሁሉ ገፎ መጣልን ይሻል። ይህ ሂደት መጀመሪያ ላይ ምቾት አይሰጥም፣ ምክንያቱም የሰው አእምሮ ባዶነትን ይፈራል። ሆኖም ግን እውነተኛ ጥልቅ ማስተዋል የሚወለደው በዚያ ባዶነት ውስጥ ነው። አእምሮህን በአቧራ እንደተሸፈነ ቢላዋ አድርገህ አስበው። ያንዳንዱ የጩኸት ፍርፋሪ ስለቱን ያደነዝዘዋል። ስለቱን ለመመለስ ብቸኛው መንገድ የአእምሮ ያልሆነውን ነገር ሁሉ ጠራርጎ ማጽዳት ብቻ ነው። ኃያላን አሳቢዎች ለብቻ መሆንን ወይም አይዞሌሽን ከፍ አድርገው የሚመለከቱት ለዚህ ነው። ይህ ብቸኝነት ሳይሆን የአእምሮ ጽዳት ነው። በጸጥታ ውስጥ ቅዠቶች ይበናሉ። የሚቀረው ግን ያልተበረዘ ጠንካራና ቀጥተኛ የሆነው ጥሪ ሐሳብ ብቻ ይሆናል። ቀናሽ አስተሳሰብ ዝም ብሎ መቀመጥ አይደለም። እርሱ ጨካኝና የማያወላውልም ነው። ስሜታዊነትን፣ ራስ ወዳድነትን እና ተገዥነትን ቆርጦ ይጥላል። በአእምሮአችን ውስጥ ግልጽነት እስኪመጣ ድረስ ሁሉንም ነገር ይጠይቃል። አብዛኞቹ ሰዎች ይህንን ማድረግ አይችሉም፣ ምክንያቱም የገዛ አእምሮአቸውን ውዝግብ ፊት ለፊት መጋፈጥን ይጠይቃልና። ሆኖም የማኪያቬሊ ጥበብ የተገነባው በእውነተኛ ምልከታ ላይ እንጂ በምቾት ላይ አይደለም። እውነት ብዙውን ጊዜ በራስ የመደለል ወይም ሰልፍ ዲሴፕሽን መጋረጃዎች ስር እንደምትሸሸግ ተመልክቷል። የማስወገድ ሂደት የሚጀምረው በንቃት ነው። ከንቱ ውይይቶች፣ ስሜታዊ ወጥመዶች፣ አላስፈላጊ ንጽጽሮች እያንዳንዳቸው ታውቀው ውድቅ መደረግ አለባቸው። ይህ የአእምሮ ሥነ ሥርዓት ብዛም አይገኝም፣ ምክንያቱም ሌሎች የሚሳሱለትን ጩኸት ትቶ ለመውጣት ጥንካሬን ይጠይቃልና። ማኅበረሰቡ መጨመርን ያገናል፣ ምክንያቱም ፍሬያማ ያስመስላልና። ነገር ግን እውነተኛው እድገት የሚመጣው አላስፈላጊው ነገር ሲገፈፍ ብቻ ነው። ቀናሽ አስተሳሰብ ልክ በመስታወት ላይ ያለን ጉም እንደ ማጽዳት ነው። በድንገት ሁሉም ነገር ይታያል። ትርፍ ነገሩ ሲጠፋ ሐሳብ በጥንቃቄ ይጓዛል። ውሳኔዎች ያለምንም ግራ መጋባት ይወሰናሉ። ጊዜ በማይረቡ ዝርዝሮች ላይ አይባክንም። ይህንን መንገድ የተገነዘቡ ሰዎች ምስጢራዊ ይመስላሉ። ብዙ አይናገሩም፣ ነገር ግን ጥልቅ ነገር ይናገራሉ። ሁልጊዜ ከመሯሯጥ ይልቅ በጥንቃቄ መርጠው ይሠራሉ። ሰዎች የእነርሱን ራስን መግታት እንደ ቅዝቃዜ ይቆጥሩታል፣ ነገር ግን ግልጽነት መሆኑን አይረዱትም። ማኪያቬሊ ራስን መግታትን እንደ አንድ የቁጥጥር ስልት ተረድቶት ነበር። መቼ መንቀሳቀስ እንደሌለብህ፣ መቼ መናገር እንደሌለብህ፣ መቼ መስራት እንደሌለብህ ማወቅ። በአንድ ወቅት እንዲህ ሲል ጽፏል፣ ጦርነትን ማስቀረት አይቻልም፣ ለሌሎች ጥቅም ሲባል ማስተላለፍ ብቻ ነው የሚቻለው። ይህንን ወደ ሐሳብ ስንመልሰው ትርምስን በመሸሽ ልታስቀረው አትችልም። እሱን መቆጣጠር የሚቻለው ለትርምሱ ማገዶ የሚሆኑትን ነገሮች በማስወገድ ብቻ ነው። አእምሮ ከውዝግብ ሲነጻ የውጭው ትርምስ ተጽዕኖን ያጣል። የመቀነስ አስተሳሰብ ብልህነትን ወደ ጥንቃቄና ጥራት ይለውጠዋል። የፈቀድካቸው የትኩረት መበታተኖች ባነሱ ቁጥር የማስተዋል ብቃትህ ይሳላል።
እርሱ የቅልጥፍናና የቀላልነት ሥነ ሥርዓት ነው። ባዶነት ሳይሆን የተከማቸ የነቃ አስተዋይነት። ይህንን የሚለማመዱ ሰዎች በሕይወት ውስጥ በጸጥታና በብቃት ይጓዛሉ። በጩኸት አይናወጡም፣ ስለ ዓላማቸውም ግልጽ ናቸው። አላስፈላጊውን ነገር መተው የተማረን አእምሮ ምንም ነገር ሊያደናግረው አይችልም። አእምሮህን ተቆጣጠር፣ ያኔ ሕይወትን ትቆጣጠራለህ። ማንኛውም አይነት የውጭ ኃይልና ሥልጣን የሚጀምረው ከውስጣዊ ቁጥጥር ነው። አእምሮውን ማዘዝ የማይችል ሰው የስሜቱ የችኩሉ ግፊትና የሁኔታዎች ተላላኪ አሻንጉሊት ይሆናል። ሚዛናዊነት የሚባለው ቅዠት ሰዎች ትኩረታቸውን በምቾትና በሥልጣን መካከል መከፋፈል እንደሚችሉ እንዲያምኑ ያደርጋቸዋል። ነገር ግን ምቾት ራስን የመግዛት ኃይልን ያደክማል። እውነተኛ ጥንካሬ የሚገኘው ስሜቶች ትርምስን በሚጠይቁበት ጊዜ እንኳ ሐሳብን የመግዛት ሥነ ሥርዓት ሲኖርህ ብቻ ነው። ማኪያቬሊ ቃል በቃል እንዲህ ብሏል፣ የአንድን መሪ ብልህነት ለመገመት የመጀመሪያው መንገድ በዙሪያው ያሉትን ሰዎች ማየት ነው። ይህ አመክንዮ ወደ ውስጥም ይሠራል። በአእምሮህ ዙሪያ ያሉ ሠራተኞች የገዛ ሐሳቦችህ ናቸው። እነዚያ ሐሳቦች ደካማ ከሆኑ መሪውም ደካማ ነው። የአእምሮ ቁጥጥር የግል ሥልጣን መሠረት ነው። ያለ እርሱ እያንዳንዱ የውጭ ስሜት ይናዳል። ዘመናዊው አእምሮ ሁልጊዜ በውጫዊ ማነቃቂያዎች ይበጣጠሳል። ፍርሃት ውሳኔዎችን ጠቀለላል። ቁጣ ፍርድን ያጠፋል። ጭንቀት ደግሞ አሁን ያለህን መገኘት ወይም ፕሬዘንስ ይሰርቃል። ሰዎች ስሜታዊ ምላሽ መስጠትን እንደ ንቃት ወስደው ያደናግሩታል። እነርሱ እያሰቡ አይደለም፣ ዝም ብለው ምላሽ እየሰጡ እንጂ። በአእምሮ ማዕበል ውስጥ ከመስመጥ ይልቅ ቆም ብሎ ከራቀ ቦታ ሐሳቦቹን በትዝብት የሚመለከት ሰው ሌላው ሊያያቸው የማይችላቸውን ስውር ቅንጣቶችና መስመሮችን ማስተዋል ይጀምራል። በሐሳቦችና በራስ ማንነት መካከል ያለው ያ ርቀት የበላይነትን ይፈጥራል። ስሜቶች አሁንም መፈጠራቸው አይቀርም፣ ነገር ግን እንቅስቃሴዎችህን እንዲያዙ አይፈቀድላቸውም። እናም እውነተኛው ኃይል ያለው ቆም ለማለት በምትወስደው ቅጽበት ውስጥ ነው። በዚያች የቆይታ ቅጽበት ውስጥ ደግሞ ግልጽነት ከችኩሉ ግፊት ይልቅ ድምፁን ከፍ አድርጎ ያሰማል። ለስሜቱ የሚታዘዝ አእምሮ ተላላኪ ይሆናል። ስሜቱን የሚያዝ አእምሮ ግን ንጉሥ ይሆናል። ማኪያቬሊ ትርምስ ብዙ ጊዜ በዕድል ስም ተደብቆ እንደሚመጣ አስጠንቅቋል። እርሱ እንዲህ ሲልም ጽፏል፣ ሁልጊዜ ስኬታማ መሆን የሚፈልግ ሰው ካሄዱን ከዘመኑና ከሁኔታዎች ጋር መለዋወጥ አለበት። ቁጥጥር ያለው አእምሮ በትክክል የሚያደርገው ይህንን ነው። ዋናው ማንነቱን ሳይለቅ ራሱን ከሁኔታዎች ጋር ያስማማል። ጫና ሲበረታበት ይለወጣል እንጂ አይደነግጥም። ፈተና ሲገጥመው መንገዱን እንደገና ያሰላል እንጂ አይፈርስም። ያንዳንዱ ስሜት ለእርሱ ጠቃሚ መረጃ ወይም ዳታ እንጂ ትርምስ አይደለም። አብዛኞቹ ሰዎች ስሜታቸው ተግባራቸውን እንዲመራው ይፈቅዳሉ። ካደረጉት በኋላ ግን ዳግም ይጸጸታሉ። ራስን መቆጣጠርን የተለማመዱ ግን ካሰቡ በኋላ እንጂ ከሐሳብ በፊት በፍጹም አይንቀሳቀሱም። በከፍተኛ ውጥረት ውስጥ የሚያሳዩት መረጋጋት ከተፈጥሮ የተገኘ አይደለም። ይልቁንም ስፍር ቁጥር በሌላቸው ራስን የመግታት ቅጽበቶች የለመዱት እንጂ። በዙሪያህ ያለው ነገር ሁሉ ሲናወጥ ያለምንም መንቀጥቀጥ መቆም መቻል የእውነተኛ ቁጥጥር መገለጫ ነው። አእምሮን መግዛት ማለት ትኩረትን፣ ስሜትንና ጊዜን መግዛት ማለት ነው። ትኩረት ምን ማየት እንዳለብህ ይወስናል። ስሜት ነገሩ እንዴት ሊሰማህ እንደሚገባ ይወስናል። ጊዜ ደግሞ መቼ ተግባራዊ እንደምታደርገው ይወስናል። እነዚህ ሦስቱ በአንድነት ራስን የማስተዳደርን ታላቅ መዋቅር ይገነባሉ። ከእነዚህ መካከል በአንዱ ላይ እንኳን ቁጥጥር ማጣት ወደ ድክመት ይመራል። ኃያላን ሰዎች በሕዝብ ፊት ስሜታዊ ምላሽ የማይሰጡት ለዚህ ነው። ሁሉንም ነገር በጥንቃቄና በዕቅድ በማድረግ ኃይላቸውን ይጠብቃሉ። አእምሮን በምኞት ብቻ መቆጣጠር አይቻልም። መዋቅር ያስፈልገዋል። የዘወትር ልማዶችህ እነዚያ መዋቅር ናቸው። ዘወትር ራስን መታዘብ
ነገሮችን አስቀድሞ የመገመት ብቃትን ይገነባል። አስቀድሞ መገመት ደግሞ ጥንካሬን ይወልዳል። ከዚያም አእምሮህ በተቀረጸበት የሥነ ሥርዓት ሕግ እየተመራ ትእዛዝን በተፈጥሮ መከተል ይጀምራል። የአእምሮ ቁጥጥር የማስተዋል አድማስን ያሰፋል። ሐሳቦች ያለ ቅጥ መቅበዝበዛቸውን ሲያቆሙ ንቅናቄህ ይጨምራል። በሰዎች ባሕሪ ውስጥ ያሉ ስውር ቅንጣቶች ወይም ፓተርንስ ሳይቀር ፍንትው ብለው ይታዩሃል። ማታለያዎች በግልጽ ይጋለጣሉ። ስሜታዊ ወጥመዶችም ኃይላቸው ይከስማል። ውስጣዊ ዓለማቸውን የተቆጣጠሩ ሰዎች ያለምንም ልፋት ውጫዊውን ዓለም መለወጥና መጋለብ ይጀምራሉ። ባለሥልጣንነት በዝምታ ውስጥ ያድጋል። ቁጥጥርህ ባልታየ ቁጥር ይበልጥ ኃያል እየሆነ ይመጣል። ማኪያቬሊ በግልጽ የሚታይ ስሜት ለመበዝበዝ መንገድ እንደሚከፍት፣ መረጋጋት ግን ምስጢራዊነትን እንደሚፈጥር ተራድቶ ነበር። ምስጢራዊነት ደግሞ በበኩሉ ተጽዕኖን ይወልዳል። ሰዎች ማንበብና መረዳት የማይችሉትን ነገር ይፈራሉ። የተቆጣጠሩት አእምሮ ደግሞ ሊነበብ የማይችል የተዘጋ መጽሐፍ ነው። አእምሮን መቆጣጠር ማለት ጭካኔ ወይም ስሜት አልባነትም አይደለም። ይልቁኑ የአስተሳሰብ ጥራትና ልዕልና ነው። ትርምስን ወደ ግልጽነት፣ በስሜት መነዳትን ደግሞ ወደ ማዘዝ መለወጥ ማለት ነው። ሐሳቡን የሚገዛ ዕድሉን ይገዛል። እያንዳንዱ ግዛት፣ እያንዳንዱ ወረራና እያንዳንዱ አብዮት የሚጀምረው በተደራጀ አእምሮ ድምፅ አልባ ሥነ ሥርዓት ውስጥ ነው። ጥንቁቅ አስተሳሰብ ማለት በዝምታ በመንቀሳቀስና እውነተኛ ተጽዕኖ በመፍጠር መካከል ያለው ልዩነት ነው። አብዛኞቹ ሰዎች ኃይላቸውን በመቶ አቅጣጫዎች ይበትኑታል። ጥቂት ፍርፋሪ ውጤቶችን አግኝተውም እሱን እንደ ትልቅ እድገት ይቆጥሩታል። የተሳለ አእምሮ ግን በተቃራኒው ነው የሚሠራው። አንድ ግለሰብ አንድ ግልጽ ግብ ይለያል። ከዚያም ውጤቱ ለፍላጎቱ እስኪንበረከክ ድረስ እያንዳንዷን የትኩረት ጠብታ ወደዚያ ያፈሳታል። ማኪያቬሊ በአንድ ወቅት እንዲህ ብሎናል፣ ካደረጉ በኋላ መጸጸት ምንም ሳያደርጉ በቁጭት ከመኖር ይሻላል። ጥንቁቅነት ማለት መወላወል ወይም መፍራት አይደለም። በስሜት ሳይሆን በሂሳባዊ ስሌት የሚመራ ሆን ተብሎ የሚደረግ ተግባር ነው። እያንዳንዱ ታላቅ ስትራቴጂስት በትክክለኛው ጊዜ የሚወሰን አንዲት ነጠላ ውሳኔ በሺዎች ከሚቆጠሩ የስሜት ግፊት ግልባጭ ስህተቶች በላይ ሚዛን እንደምትደፋ ጠንቅቆ ያውቃል። የአስተሳሰብ ኃይል ያለው በፍጥነቱ ላይ ሳይሆን በትክክለኛነት ወይም አኩሬሲ ላይ ነው። ጥንቁቅነት የሌለው አእምሮ ስለት እንደሌለው ቢላዋ ነው። ትልቅ አቅም ይኖረዋል፣ ነገር ግን መሰናክሎችን ሰንጥቆ ማለፍ አይችልም። ጥንቁቅነት የሚጀምረው በትዝብትና በምልከታ ነው። ከትርምስ በስተጀርባ ያለውን ስውር ቅኝት የማየት፣ ሌሎች በቸልታ የሚያልፏቸውን ጥቃቅን ዝርዝሮችን የማስተዋልና ክስተቶችን ከመከሰታቸው በፊት አስቀድሞ የማገናኘት ብቃት ነው። በደፈናውና ያለ ዕቅድ የሚያስቡ ሰዎች በዕድል ላይ ይደገፋሉ። በትክክለኛነት የሚያስቡ ግን ውጤቱን ራሳቸው ይፈጥሩታል። የማኪያቬሊ ስነ ልቦና እንደሚያስተምረን ቁጥጥር የሚገኘው በጉልበት ሳይሆን በማስተዋል ነው። አእምሮህ የሰዎችን ፍላጎት መበተን፣ እንቅስቃሴዎቻቸውን ቀድሞ መገመትና ጊዜን በትክክል መለካት ሲችል ከዚህ ወዲያ አይወዳደርም፣ በጸጥታ ይገዛል እንጂ። የጥንቁቅነት ዋናው አስኳል ቁጠባ ነው። ያነሰ መናገር፣ ያነሰ መንቀሳቀስ፣ ያነሱ ውሳኔዎችን መወሰን፣ ነገር ግን እያንዳንዷን ነገር ያለምንም እንከን መፈጸም። ተራ አእምሮች በሥራ መወጠር ይወዳሉ። ሊቅ አእምሮች ግን ውጤት ማምጣትን ያመልካሉ። በጥንቁቅነት የሰለጠነ አሳቢ እንደ ቀዶ ጥገና ሐኪም ነው የሚሠራው። አንዲት ንጹሕ ቀዶ ጥገና፣ ምንም የማይባክን እንቅስቃሴ። ይህ ሥነ ሥርዓት ትዕግሥትን ይፈልጋል። ምክንያቱም ባልተገባ ሰዓት መንቀሳቀስ ያገኘኸውን ብልጫ ያጠፋብሃል። ትዕግሥት የሌላቸው ሰዎች ዕድሎችን ያሳድዳሉ። ጥቂቶች ግን ዕድልን ራሳቸው ይፈጥሩታል። ማኪያቬሊ ብልህ መሪ ከዘመኑ ጋር እንደሚስማማ፣ ነገር ግን አቅጣጫውን በፍጹም እንደማይስት ያምን ነበር። ይህ ሕግ ለአስተሳሰባችንም ይሠራል። ጥንቁቅ አሳቢ አዳዲስ መረጃዎችን ይቀበላል፣ ነገር ግን
የሐሳብ ግልጽነቱን አያጣም። ዓላማን ሳይለቁ መለዋወጥ መቻል እውነተኛ ብቃትን ከግራ መጋባት የሚለየው ትልቁ መስመር ነው። ጥንቁቅነት ከስሜት መራቅን ይጠይቃል። ሐሳብህ ከግል ስሜቶችህ ጋር ሲተላለፍ ፍርድህ ይበላሻል። ከደስታም ሆነ ከፍርሃት የራቀው የረጋ ታዛቢ ሌሎች የሚያመልጧቸውን ወሳኝ ነገር በቀላሉ ያያል። ይህ መራቅ ቸልተኝነት አይደለም፣ ስትራቴጂ ነው። እርግጠኛ አለመሆንን ወደ ሙሉ ቁጥጥር የሚለውጥ ስትራቴጂ ወይም ስልት። ዓለም ዝምታን እንደ ማወላወል ትቆጥረዋለች። ነገር ግን በእውነቱ እርሱ ዝግጅት ነው። ታላቅና ወሳኙ የአእምሮ ምት ከመምታቱ በፊት መረጃዎችን የመሰብሰብ ሂደት። ጥንቁቅ አእምሮ ሳይረዳ አይናገርም፣ ሳያሰላ አይንቀሳቀስም፣ ሳያረጋግጥም ቃል አይገባም። እንዲህ አይነቱ ራስን መግታት የዝግመት ስሜት ሊሰጥ ይችላል። ነገር ግን እርምጃው በሚወሰድበት ጊዜ በትክክለኛው ቦታ ላይ ፍጹም ሆኖ ያርፋል። የሌሎች ስህተቶች ሁሉ ለጥንቁቅ አሳቢ እንደ ፍንጭ ወይም ካርታ ያገለግሉታል። ውድቀትን ያጠናል እንጂ አይፈራውም። እያንዳንዱ ስህተት ለቀጣዩ ስኬት መማሪያ መጽሐፍ ነው። ይህ ዘዴው ምልከታን ወደ መሳሪያነት ይለውጠዋል። ብልህ ሰው ሞኝ መጨረሻ ላይ የሚያደርገውን መጀመሪያ ላይ ያደርገዋል የተባባልነው ለዚህ ነው። ጥንቁቅነት ይህንን መርህ በግልጽ በልክና ወዲያውኑ በተግባር ይተረጉመዋል። እንደ ድምፅ አልባ ትዕዛዝ ግራ መጋባትን ሰንጥቆ ያልፋል። ሌሎች በብዙ አማራጮች ውስጥ ሲሰምጡ፣ ጥንቁቅ አሳቢ ግን የሚያየው ዓላማውን ብቻ ነው። ጥንቁቅ አስተሳሰብ ድምፅ አልባ ባለሥልጣንነትን ይገነባል። ሰዎች መቼም ቢሆን ለማይቸኩሉ፣ በዓላማና በራስ መተማመን ለሚንቀሳቀሱ ሰዎች ትልቅ እምነትን ይሰጣሉ። ያ የረጋ ትኩረት የማይታይ ኃይልን ያመነጫል። እርሱ የበላይነትን ያበስራል። አስፈላጊ በሚሆንበት ጊዜ ብቻ እንደሚንቀሳቀስና በአንድ ቦታ ላይ 2 ጊዜ ስህተትን እንደማይደጋግም አእምሮ የሰዎችን ቀልብ የሚስብ ምንም ነገር የለም። ጥንቁቅነት ቃላትን አናሳ ግን ከባድ ያደርጋቸዋል። ተግባራትን ጥቂት ግን የማያዳግሙ ያደርጋቸዋል። እንዲህ አይነቱ አስተሳሰብ ሊታለል አይችልም። ምክንያቱም ሌሎች ጨዋታውን ገና ሳይረዱት እሱ መላውን ቅኝት አስቀድሞ ተመልክቶታልና። ትኩረትን በማጣት በናወዘ ዓለም ውስጥ ጥንቁቅነት የመጨረሻው የብልህነት ጥግ ነው። በስሜት የማይነዳ ነገር ግን ፍጹም ትክክለኛ። ስሜታዊ ያለመሸነፍ ብቃት። ስሜታዊ ያለመሸነፍ ብቃት ማለት የጠንካራ አእምሮዎች ድምፅ አልባ ጋሻ ማለት ነው። አብዛኞቹ ሰዎች በገዛ ስሜታቸው ክብደት ስር ይደመሰሳሉ። እያንዳንዱ ቃል፣ ነቀፋ ወይም ቅያሜ የአእምሮአቸውን ሰላም እንዲያናውጠው ይፈቅዳሉ። በቀላሉ የሚገመቱ፣ በቀላሉ የሚቆጡና በቀላሉ የሚገዙም ይሆናሉ። ስሜት ሥልጣኑን ሲረከብ ማስተዋል ወዲያውኑ ይጠፋል። ማኪያቬሊ በአንድ ወቅት እንዲህም ብሎናል፣ የሚያታለል ሰው ለመታለል ፈቃደኛ የሆኑትን መቼም ቢሆን አያጣም። በስሜት የሚነዱ ሰዎች ለመታለል የተመቹ ናቸው። ምክንያቱም የሚንቀሳቀሱት በብልህነት ሳይሆን በደመ ነፍሳዊ ግፊት ነው። ስሜታዊ ያለመሸነፍ ብቃት ማለት ስሜት ማጣት ማለትም አይደለም። ይልቁንም በውስጥህ ስሜቶች እየነደዱ እንኳ በውጭህ ጸንተህ መቆም መቻል ማለት ነው። እርሱም በውስጣዊ ጫና ውስጥ መረጋጋት፣ በትዕይንትና በትንኮሳ መሃል ዝምታን መምረጥና ተራ አእምሮዎችን በሚያፈርሱ አስቸጋሪ ቅጽበቶች ውስጥ ፍጹም ሰላምን መጠበቅ። ስሜቱን የማይቆጣጠር ሰው ግድግዳ እንደሌለው ቤት ነው። የጋለበው ነፋስ ሁሉ እየገባ የፈለገውን ያመሰቃቅላል። ስነ ሥርዓት ያለው አእምሮ ግን የማይታዩ ግንቦችን ይገነባል። ግንቦቹ ስሜትን ለመቆጣጠር ሳይሆን በቁጥጥር ስር ለማዋል ነው። ቁጣ፣ ቅናት፣ ፍርሃትና ጥርጣሬ ጠላቶች አይደሉም፣ ምልክቶች ናቸው። ሊጠነክሩ የሚገባቸውን ያንተን ደካማ ጎኖች የሚያሳዩ ጠቋሚዎች ናቸው። ስሜታዊ ያለመሸነፍ ብቃት የሚጀምረው በንቃት ነው። ስሜትን ሳትማርክ ማወቅ። ይህ ንቃት በስሜት ከመነዳት ይልቅ ወደ ማስተዋል ይመራሃል። ቁጣ እየተሰማው ነገር ግን በችኮላ የማይሠራ ሰው የኃይል ሚዛንን የመረዳት ዕውቀትን ያገኛል። ፍርሃት እያደረበት ነገር ግን በምክንያትና በምክንያታዊነት የሚንቀሳቀስ ሰው በደመ ነፍሱ ላይ የበላይነትን ይጎናጸፋል።
ስሜት በገነፈለ ቁጥር ራስን መግዛት ሲጸና ውስጣዊ መረጋጋትህ ይበልጥ ይጠነክራል። ማኪያቬሊ መሪዎች ሩህሩህ መስለው መታየት እንዳለባቸው፣ ነገር ግን ከጭንብሉ በስተጀርባ ፍጹም ምክንያታዊ መሆን እንደሚገባቸው ያምን ነበር። እርሱም አንድ መሪ የገባውን ቃል ለማጠፍ መቼም ቢሆን ሕጋዊ ምክንያት አያጣም ሲል ጽፏል። ከዚህ አስገራሚ አባባል በታች ያለው ትልቁ ትምህርት ማታለል ሳይሆን ሁኔታዎችን የመለማመድ ብቃት ወይም አዳፕታብሊቲ ነው። ስሜት መቼም ቢሆን ስትራቴጂን ሊመራው ይገባል። በዘመናዊ ሕይወት ውስጥ ሌሎች ቁጥጥራቸውን ሲያጡ እርጋታቸውን የሚጠብቁ ሰዎች ያለምንም ተቃውሞ ተጽዕኖን ያተርፋሉ። አንድ ሰው የስሜት እሳት ሲወረውርብህ የረጋ ሰው መስታወት ይሆናል። ጥቃት አድራሹ የራሱን አለመረጋጋት በዚያ መስታወት ላይ ተንጸባርቆ ያየዋል። ይህ ሁኔታ የጨዋታውን ቁጥጥር ወዲያውን ወደ አንተ ያዞረዋል። ስሜታዊ ያለመሸነፍ ብቃት ማለት ትርምስን ወደ ውጭ ሳይረጩ በውስጥ የመዋጥ ብቃትም ጭምር ነው። እርሱም ማታለልን ያከሽፈዋል። ምክንያቱም ማታለል የሚመገበው ያንተን ስሜታዊ ምላሽ ነውና። እያንዳንዱ አካባቢ ይህንን ሥነ ሥርዓት ይፈትነዋል። ስድብ፣ ክህደት፣ ውድቀትና አለመረዳት፣ እነዚህ ሁሉ ትኩረትህን ለማዳከም በሁኔታዎች የተዘጋጁ ስሜታዊ ወጥመዶች ናቸው። የማይበገረው አእምሮህ ግን እነዚህን እንደ መረጃ ያጠናቸዋል። ነገሮቹ ውስጥ ሕመም ሳይሆን ስውር አካሄዶችን ይወልዳል። ይህ እይታ ስቃዩን ወደ ስትራቴጂ ይለውጠዋል። ስሜትን መቆጣጠር ማለት በመረጋጋት የተጠበቀ ፍጹም ግልጽነት ነው። አእምሮህ ይበልጥ ባልተበገረ ቁጥር የውጭው ግርግር ኃይሉን ያጣል። ውጥረት ሲነግስ የአንተ እርጋታ ግን እንዴት እንዳልፈረሰ ሌሎች ይደነቁበታል። ነገር ግን ያ እርጋታ በተፈጥሮ የመጣ አይደለም። በተደጋጋሚ ራስን በመክታት የተገነባ የጥበብ ግንብ ነው። እያንዳንዱ ድምፅ አልባ ምላሽ ራስን በራስ ማዘዝ በሚባለው በዚያ ታላቅ ምሽግ ላይ የሚቀመጥ አንዲት ጠንካራ ጡብ ናት። ስሜታዊ ያለመሸነፍ ብቃት ያለው ሰው የሰዎችን አስመሳይ የባህሪ ድራማ ቁልጭ አድርጎ መመልከትን ይችልበታል። ሌሎች ሲጮኹ እርሱ ያደምጣል። ሌሎች ሲደነግጡ እርሱ በትዝብት ይመለከታል። ይህ ምልከታ ደግሞ ከስሜት በስተጀርባ የተሸሸጉትን እውነተኛ ፍላጎቶች፣ ድክመቶችና እውነታዎች ፍንትው አድርጎ ያሳየዋል። ይህ መራቅ የመነጨው ከቸልተኝነት ሳይሆን ካለ ጥልቅ ንቃት ነው። ምክንያቱም በስሜታዊ ምላሽ ላይ የሚባክን ኃይል ከእድገት ላይ የተሰረቀ ጉልበት መሆኑን በሚገባ ያውቃልና። ማኪያቬሊ ይህንን የማይታይ የበላይነት ወይም ኢንቪዚብል ዶሚናንስ ብሎ ይጠራው ነበር። ምክንያቱም ምንም እንዳልተነካ መስለ እየታየህ ውጤቱን ግን በጸጥታ ወደ ፈለግከው አቅጣጫ የመምራት ጥበብ። ስሜታዊ ያለመሸነፍ ብቃት ትርምስን ወደ መልካም ዕድል፣ ሕመምን ደግሞ ወደ ጥንቁቅነት ይለውጠዋል። ውጫዊው ዓለም ምንም ያህል ቢናወጥም የማስተዋል ብቃትህ ግን ሳያወላውል ቀጥ ብሎ እንዲቆም ያሰለጥነዋል። እንዲህ አይነቱ ጽናት ምስጢራዊነትን ይፈጥራል። ምስጢራዊነት ደግሞ ክብርን ይወልዳል። ሊናወጡ የማይችሉ ሰዎች የማይነኩ ይሆናሉ። ዓለም ለማይንበረከኩላት ሰዎች ትንበረከካለች። ስለታምነት መከበርን ይገነባል። ስለታምነት ዓለም ያለምንም ቃላት የምትረዳው ቋንቋ ነው። በጩኸትና በትዕቢት በተሞላ ዘመን ውስጥ በጥንቁቅነት ራስን በመግታትና በመረጋጋት የሚንቀሳቀስን ሰው ችላ ማለት ፍጹም የማይቻል ነገር ነው። ሰዎች ክብርን ታዋቂ መሆን ይመስላቸዋል። ነገር ግን እውነተኛ ክብር የሚመጣው ከድምፅ አልባ ባለሥልጣንነት ነው። ገና አንድም ቃል ሳትናገር በውስጥ ያለው የሥነ ሥርዓትና የቁጥጥር ግርማ ለሌሎች እንዲሰማቸው ያደርጋል። ማኪያቬሊ ሁለቱንም መሆን ካልቻልክ ከመወደድ መፈራት ይሻላል ብሎ ነበር። በዛሬው ዓለም ያ ፍርሃት አካላዊ ጥቃት አይደለም፣ ይልቁንም ፍጹም ስነ ልቦናዊ ነው። እርሱም በቀላሉ ሊናወጥ፣ ሊደለል ወይም ሊበሳጭ በማይችል ሰው ፊት ሌሎች የሚሰማቸው ያ ድምፅ አልባ መደናገጥ ነው። ስለታምነት ያለምንም ጠበኝነት ኃይልን ያመነጫል። የሚናገረው በባህሪ እንጂ በቃል አይደለም። ስለታም አእምሮ የሌሎችን ዕውቅና አያሳድድም። የራሱን መስፈርት ራሱ ይፈጥራል እንጂ። ያ በራስህ የወሰንከው ድንበር ደግሞ ሌሎች ወይ አንተን አክብረው ከፍ እንዲሉ ካልሆነም ሸሽተው እንዲሸሸጉ ያስገድዳቸዋል።
እያንዳንዱ እርምጃ በዓላማ ነው። እያንዳንዱ ምላሽህ የታሰበበት፣ እያንዳንዱ ዝምታህ ደግሞ ሆን ተብሎ የተደረገ ነው። ዓለም አስቀድማ መገመት የማትችለውን ነገር ታከብራለች። ስሜቶችህ ተሸሽገው ሐሳቦችህ ሊነበቡ በማይችሉበት ጊዜ ሰዎች በጥንቃቄና በጉጉት ወደ አንተ ይቀርባሉ። ያኔ ስለታምነት የአንድ አይነት የበላይነት መገለጫ ይሆናል። በጉልበት ሳይሆን ሌሎች እንደ ትልቅ ጥንካሬ በሚቆጥሩት በዚያ ጥንቁቅ በሆነ ራስን የመግዛት ብቃት። አንድ ሰው ይበልጥ በተረጋጋ ቁጥር ሳቢነቱ በከፍተኛ ሁኔታ ይጨምራል። ይህ ሳቢነት ዝም ብሎ ተፈቃሪነት ወይም ካሪዝማ አይደለም። እርሱ የበላይነት ወይም ማስትሪ ነው። በውስጡ ያለውን ትርምስ በሚገባ የገራ ሰው ውስጣዊ ኃያል ይሆናል። ማኪያቬሊ እንደሚያስተምረው ደግሞ የውጪ ገጽታ ልክ እንደ ተግባርህ ሁሉ ኃይልን ይቀርጻል። እርሱም እንዲህ ሲል ጽፏል፣ ሁሉም ሰው የምትመስለውን ያያል። አንተ በትክክል ማን እንደሆንክ የሚያውቁት ግን ጥቂቶች ብቻ ናቸው። ስለታሙ ሰው ይህንን እውነታ በስትራቴጂክ መንገድ ይጠቀምበታል። እያንዳንዱ እርምጃው የታሰበበት፣ እያንዳንዱ ገጽታው የተሰላ ነው። ማብራራት ወይም ምክንያት መደርደር አያስፈልገውም። በጥቂቱ በገለጥክ ቁጥር ተጽዕኖ ይበልጥ ይጎላል። ሰዎች ራስን መግታትን ያከብራሉ፣ ምክንያቱም እርሱ የቁጥጥር ምልክት ነውና። ዝምታን ያከብራሉ፣ ምክንያቱም እርሱ በራስ መተማመንን ያሳያልና። መረጋጋትንም ያከብራሉ፣ ምክንያቱም እርሱ በስሜት ላይ የበላይ መሆንን ይጠቁማልና። ስለታምነት መቼ መንቀሳቀስና መናገር፣ መቼ ዝም ማለት እንዳለብህ የማወቅ የሰዎችን እይታ የሚገዛውን ያንን ወሳኝ የጊዜ ወይም ታይሚንግ የመቆጣጠር ጥበብ ነው። ትኩረቱ በተበታተነ ማኅበረሰብ ውስጥ የረጋ ጥንቁቅነት ከሚጮህ ምኞት በላይ ጎልቶ ይታያል። ስለታሙ ሰው ለመደመጥ ሲል የሌሎችን ንግግር አያቋርጥም። ይጠብቃል፣ ይታዘባል። ከዚያም ቃላቱ ታላቅ ሚዛን በሚደፋበት ሰዓት በጥራት ይመታል። ያ ትዕግሥት ባለሥልጣንነትን ይገነባል። ሌሎች ያንን ያንተን ኃይል ምላሽ ለመስጠት ሲሉ የድምፃቸውን ቃና ማስተካከል፣ ድምፃቸውን ዝቅ ማድረግና ባሕሪያቸውን መክታት ይጀምራሉ። ክብር ያኔ በራሱ ጊዜ የሚመጣ ይሆናል። አይለመንም፣ በቋሚ የራስ ሥነ ሥርዓት የሚገኝ እንጂ። ሰዎች ሊናወጡ የማይችሉ የሚመስሉ ሰዎችን ያምናሉ፣ ምክንያቱም በትርምስ በተሞላ ዓለም ውስጥ እነርሱ የሥነ ሥርዓት ተምሳሌት ናቸውና። ስለታምነት በአንድ ጊዜ አድናቆትንና ጥንቃቄን የሚያዘው ለዚህ ነው። ሰዎች ከመዋሸታቸው፣ ከመንተባተባቸው ወይም ካለማክበራቸው በፊት ሁለት ጊዜ እንዲያስቡ ያደርጋቸዋል። ማኪያቬሊ ተጽዕኖ መፍጠር ርቀትን ይጠይቃል ብሎ ያምን ነበር። ከመጠን ያለፈ መላመድ ንቀትን ይወልዳል። ስለታም አእምሮ ሌሎች በፍጹም ሊረሱት የማይችሉትን በጣም ግልጽ የሆኑ ድንበሮችን ይጠብቃል። ክብር ሁልጊዜ ራሳቸውን ከፍ ባለ መስፈርት ለሚመዝኑ ሰዎች ይፈሳል። ስለታምነት የሌሎችን ይሁንታ አይለምንም፣ በመገኘቱ ብቻ ያስገድዳል እንጂ። ስለሆነም ስለታሞች የማይነኩ የሚሆኑት በማስፈራራት ሳይሆን በጥራትና በልቀት ወይም ኤክሰለንስ ነው። ትኩረታቸው፣ መረጋጋታቸውና ራስን መግታታቸው ከማንኛውም የጥንካሬ አዋጅ በላይ ድምፁን ከፍ አድርጎ ይናገራል። ከስህተት መማር። ስህተቶች ማለት ውድቀቶች አይደሉም። እነርሱ የእድገትና የለውጥ አሻራዎች ናቸው። እያንዳንዱ ስህተት፣ እያንዳንዱ የተሳሳተ ስሌትና እያንዳንዱ ቁጭት ትዕቢት ሊደብቀው የሞከረውን እውነት የሚያጋልጥ ከእውነታው ዓለም የተላከ ምስጢራዊ መልእክት ነው። ደካሞች ከስህተቶቻቸው ይሸሻሉ፣ ምክንያቱም ሕመምን እንደ ቅጣት ስለሚቆጥሩት ነው። ጠንካራዎች ግን ሕመምን በጥልቀት ይተነትኑታል፣ ምክንያቱም ሕመም ትምህርት መሆኑን በሚገባ ያውቃሉና። ማኪያቬሊ ብልህ ሰው ሞኝ በመጨረሻ የሚያደርገውን መጀመሪያ ላይ ያደርጋል ሲል ጽፏል። ልዩነቱ ያለው እውነቱን ፈጥኖ በመቀበል ላይ ነው። ስህተትን ወዲያውኑ ፊት ለፊት የመጋፈጥ ትምህርቱንም የመቅመስና ስህተቱ ወደ ድክመት ተለውጦ ሳይመረቅስ በፊት ወደ ስትራቴጂ የመቀየር ብቃት። ዓለም አንድን ስህተት ደግሞ ደጋግሞ የሚሰሩትን ሰዎች ትቀጣቸዋለች፣ ምክንያቱም ራሳቸውን እንኳን ለመምራት ብቃት እንደሌላቸው አድርጋ ስለምትቆጥራቸው ነው። ከስህተት መማር ማለት የጥፋተኝነት ስሜት ማስተናገድ ማለት አይደለም። እርሱ ስለ መለማመድና መታደስ ወይም አዳፕቴሽን ነው።
የገዛ ስህተቶቹን የሚያጠና ሰው ከአደጋ ከሚሸሸው ከማንኛውም ሰው በላይ እጅግ አደገኛ ይሆናል። ውድቀት ምቾት መቼም ቢሆን ሊያደርገው በማይችለው መንገድ ማስተዋልን ይሰጠዋል። እያንዳንዱ የተሳሳተ ውሳኔ የተሸሸገ ስውር ቦታን ያጋልጣል። ስሜቶችህ፣ ችኩሉ ግፊትህ ወይም ራስ ወዳድነትህ አመክንዮውን እንዴት እንዳጨለመው ያሳያል። ብልሆች እነዚህን አስቸጋሪ ቅጽበቶች የአእምሮ መዋቅራቸውን እንደገና ለመገንባት ይጠቀሙባቸዋል። የሰዎችን እዝነት አይለምኑ፣ ይልቁንም ፓተርኖችን ይተነትናሉ። ነገሩ ለምን እንደተከሰተ ይጠይቃሉ። ከዚያም ያ ተመሳሳይ ሁኔታ ዳግመኛ ወጥመድ እንዳይሆንባቸው ባህሪያቸውን ሙሉ በሙሉ ይለውጣሉ። ይህ ሂደት ድምፅ አልባ ብልህነትን ይገነባል። ይህም ከመጽሐፍት ወይም ከአስተማሪዎች የሚገኝ ሳይሆን ከውጤቶቹ ጋር ተፋልሞ ከመትረፍ የሚገኝ ጥልቅ ጥበብ ነው። እያንዳንዱ ጠባሳ ስትራቴጂክ ትውስታ ይሆናል። እያንዳንዱ ተስፋ መቁረጥ ድምፅ አልባ አስተማሪ ይሆናል። ማኪያቬሊ መጥፎ ዕድል ጠላት ሳይሆን አስተማሪ ነው ብሎ ያምን ነበር። እርሱም ዕድል ኃይሏን የምታሳየው እሷን ለመቋቋም የሚያስችል የልብ ጥንካሬ በሌለበት ቦታ ላይ ነው። ስህተቶች ዝግጅት የጎደለበትን ቦታ ቁልጭ አድርገው ያሳያሉ። በትክክል ሲረዱ አእምሮን ወደ ቅድመ ንቃት ይመራሉ። ውድቀቶቹን የሚያጠና ሰው እርግጠኛ ለመሆንን አይፈራም፣ ምክንያቱም የራሱን ገደቦች አይቶ ድል ነስቷቸዋልና። ሌሎች ከምክንያት በስተጀርባ ሲሸሸጉ፣ ራሱን የሚያውቀው ግለሰብ ግን አደጋው ከመድረሱ በፊት ቀድሞ መተንበይን ይማራል። ያ የቅድመ ማስተዋል የአንድ አይነት የበላይነት መገለጫ ነው። በሕይወት ውስጥ የዕድል ሰለባ ሆነህ ሳይሆን የውጤቶች መሐንዲስ ሆነህ እንድትጓዝ ያስችልሃል። ስህተቶች አንዴ ወደ ትምህርት ከተቀየሩ በኋላ አንተን የመውጋት ኃይላቸው ይጠፋል። ትምህርቶቹ ደግሞ ስህተቱን ዳግመኛ እንዳትደግመው ወደ መከላከያ ጋሻነት ይለወጣሉ። ከስህተት መማር አስቸጋሪው ጎን ራስ ወዳድነትን መግደል መፈለጉ ነው። አንድ ሰው ያለምንም ቅሬታ የግል ኃላፊነቱን መውሰድ አለበት። አብዛኞቹ ሰዎች ሁኔታዎችን መውቀስ ይመርጣሉ፣ ምክንያቱም ተጠያቂነት የውስጥ መልሶ ግንባታን ይጠይቃልና። ነገር ግን የማኪያቬሊ ጥበብ እንደሚያስተምረን ኃይል ሊያድግ የሚችለው ቅዠትና የተሳሳተ እምነት ሲሞት ብቻ ነው። ስህተቱን ማመን የማይችል መሪ ተአማኒነቱን ያጣል። የራሱን ስህተት ፊት ለፊት መጋፈጥ የማይችል ሰው በቀላሉ የሚገመት ይሆናል። እውነተኛ ብልህነት ማለት በተግባር ላይ የዋለ ራስን የማስተካከል ሂደት ነው። ከስህተቶቻቸው የሚማሩ ሰዎች በፍጥነት ይለወጣሉ፣ ምክንያቱም ሕመማቸውን ወደ ድንዛዜ ሳይሆን ወደ ኃይል ይቀይሩታልና። በጊዜ ሂደት ይህ የመለማመድ ብቃት ሊሰበሩ የማይችሉ ያደርጋቸዋል። ይህ የሆነው ፈጽሞ ስለማይወድቁ ሳይሆን ውድቀትን ሙሉ በሙሉ መፍራት ስላቆሙ ነው። ማኪያቬሊ የጥንካሬ መሠረት በሕመም ውስጥ ራስን ማስተማር እንደሆነ ተመልክቷል። ስህተቱ ራሱ መቼም ቢሆን ችግር አይደለም፣ ችግሩ ከእርሱ ለመማር ፈቃደኛ አለመሆን እንጂ። የራሱን ውድቀት የሚያጠና ሰው ውድቀቱ እንዳይደገም መቆጣጠርን ይማራል። ያ ቁጥጥር ደግሞ የእውነተኛ ጥንካሬ አስኳል ነው። ስህተቶቹን ፈጽሞ የማይክድ ሰው ማንም ሊያታልለው ወይም ሊመራው አይችልም፣ ምክንያቱም ያለፈውን ታሪክህን አንተ ራስህ ወደ ጥበብ ከቀየርከው በኋላ ማንም ሰው ያንን ታሪክ በአንተ ላይ እንደ ጦር ሊጠቀምብህ አይችልም። በአጠቃላይ ዓለም ጩኸትን፣ ማቆሚያ የሌላቸውን አስተያየቶች፣ ጥልቀት የሌላቸውን ስሜቶችና እንደ እድገት የተቆጠሩ ከንቱ ርጫዎችን ታመልካለች። አእምሮአቸውን የሚያርሙ ግን በጸጥታ ይጓዛሉ። ትኩረትን የሚበትኑ ነገሮችን አያሳድዱ፣ ያስወግዷቸዋል። ዕውቅናን አይፈልጉም፣ ግልጽነትን ይገነባሉ እንጂ። በትርምስ በሰከረ ማኅበረሰብ ውስጥ እያንዳንዷ የትኩረት ቅጽበት የበላይነትን የማረጋገጫ ተግባር ትሆናለች። ማኪያቬሊ ሰዎች ከአንድ ምኞት ወደ ሌላው ከፍ ይላሉ። መጀመሪያ ራሳቸውን ከጥቃት ለመጠበቅ ይጥራሉ፣ በመቀጠልም በሌሎች ላይ ጥቃትን ያደርሳሉ ሲል ጽፏል። የተሳለው አእምሮም ያንኑ መንገድ ይከተላል። መጀመሪያ ድክመቶችን ያስወግዳል፣ በመቀጠል ቁጥጥርን ያገኛል፣ በመጨረሻም ያለምንም ቃላት ተጽዕኖን ያዛል። እውነተኛው ለውጥ የሚጀምረው ሐሳቦችህ በስሜት መነዳትን አቁመው አስቀድመው መተንበይ ሲጀምሩ ነው። ስሜት ባህሪን ማዘዝ ሲያቆም፣ ትኩረትህ ሊሰበር የማይችል ጥንካሬ ሲኖረው፣ መረጋጋትህ
መከላከያ ጋሻህ ሲሆንና ስነ ሥርዓትህ ደመነፍስህ ሲሆን ያኔ አእምሮህ ከተራው አስተሳሰብ በላይ ከፍ ይላል። ያኔ ማኪያቬሊ በጥልቀት የተረዳው ያ ታላቅ አእምሮ ያንተም ይሆናል። በትርምስ ውስጥ ዝም ብሎ የሚኖር ሳይሆን ትርምሱን ለራሱ ዓላማ የሚያስገዛ አእምሮ። ይህንን የአእምሮ ስለታምነት የተቆጣጠሩ ሰዎች በሕይወት ውስጥ የሚጓዙት ፍጹም በተለየ መንገድ ነው። ከቃላት በስተጀርባ ያለውን ድብቅ ትርጉም ያነባሉ። የሰዎችን ፍላጎት ዘልቀው ይመለከታሉ። ሌሎች በሚያወላውሉበት ጊዜም በጥንቁቅነት ይንቀሳቀሳሉ። ብልህነታቸውን ለማረጋገጥ አይደክሙ፣ ምክንያቱም ቁጥጥራቸው ራሱ ስለነሱ ይናገራልና። እነርሱ ከስልጣን በስተጀርባ ያሉ ጥላዎች፣ ድምፅ አልባ ክብርን የሚያዙ የረጋ መገኘቶች ናቸው። ይህ መልእክት በውስጥ እሳትን ካቀጣጠለ ያንን አዲስ መነቃቃትህን በቃላት ሳይሆን በተግባር አክብረው። እስከ መንገዱ መጨረሻ ድረስ ጽና። ይህንን ቪዲዮ ውደደው ወይም ላይክ አድርገው። ይህንንም ሁልጊዜ አስታውስ፣ ስለታም አእምሮ ማንኛውንም ነገር ሰንጥቆ ያልፋል። አእምሮአችሁ ከሁሉ በላይ ታላቅ መሳሪያችሁ እንዲሆን የበኩላችንን እንድናደርግ ሰብስክራይብ አድርጉ።